የእግዚአብሔር መላእክት በፊቱ ይቆሙ ዘንድ ወጡ። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 6 ላይ የምናገኘው ኃይለ ቃሉ ነው። ኢዮብ ምናልባትም በቤተ ክርስቲያናችን አስተምሮ ብዙ ሰው ያውቀዋል፣ ብዙ ሰው ይሰማል። ብዙ ጊዜ ኢዮብ በትዕግስት አምላኩን የጠበቀ ፈተናውን ሁሉ ታግሶ በፈጣሪው የተመሰከረለት ጻድቅ ሰው። ነገር ግን የእግዚአብሔር መላእክት በፊቱ ይቆሙ ዘንድ በእግዚአብሔር ፊት ሊቆሙ እነማን መጡ? መላእክቱ መጡ። መላእክቱም በመጡ ሰዓት መላእክቱ ብቻ አይደለም፣ ሰይጣንም አብሮ መጣና ቆመ። ማን መጣና ቆመ? እንግዲህ አሁን ይሄን ልንረዳው የሚገባው ነገር ለምንድን ነው መላእክቱ የቆሙት? ለመታዘዝ፣ እንዲሁም ደግሞ መልካም ሥራ ያላት ነፍስ ካለች ለመለመን፣ ለማስታረቅ ስራዋን እግዚአብሔር አምላክ የቅዱሳኑን ስራ ወይም የሰው ልጆች ስራ ጠፍቶት አይደለም፣ አማካሪ አስፈልጎት አይደለም። ነገር ግን ቅዱሳን መላእክት ክብራቸው እንዲገለጽ ቅዱሳን መላእክት የሰዎችን ልጆች እኔና እናንተ የምንሰራውን ስራ ሁልጊዜ ይቆጣጠራሉ። እግዚአብሔር ሳያይ ቀርቶ አይደለም። የቅዱሳን መላእክት አማላጅነት፣ የቅዱሳን መላእክት ጠባቂነት፣ የቅዱሳን መላእክት ከእግዚአብሔር የሚላኩ መሆናቸውን ለመረዳትና ለማስረዳት ለእኔና ለእናንተ ቅዱሳን መላእክት በእግዚአብሔር ፊት ይቆማሉ። ለምን? መቆም ማለት ማማለል ወይም መለመን ነው ብያቸው ነው። ምንድን ምን አልኳቸው? መቆም ማለት መለመን ማማለል ነው። ቅዱሳን መላእክት በጌታ በእግዚአብሔር ፊት የቆሙት ለማማለል ነው። ሰይጣን ደግሞ ለምን ቆመ ካላችሁ ለመለመን። ምን አይነት ልመና ነው የሚለምነው ካላችሁ እነዚህን መጥፎ የሰሩትን ሰዎች ወስዶ ከእግዚአብሔር በእግዚአብሔር ሕግ ያልኖሩትን ከእግዚአብሔር ተለይተው የኖሩትን የእሱ ሥራ አስፈጻሚ የነበሩትን እግዚአብሔር ሳያውቃቸው ቀርቶ አይደለም፣ ፈጥሯቸዋል፣ ያውቃቸዋል። ከግብራቸው የተነሳ እግዚአብሔር አላውቃቸውም ሲላቸው የሰይጣን ይሆናሉ። ሰይጣን ለልመና ይቆማል። እሱም ኢዮብ ይህንን ያለው ለምንድን ነው? ኢዮብ ፈትኖታል። በደንብ ተፈትኖ እንደ ወርቅ ከፈተና ወጥቶ ከእሳት የወጣ ነው ኢዮብ። ሰይጣንም ደግሞ መጣ። ሰይጣን የመጣው የክፉዎቹን ስራ እንዲሁም ደግሞ አባቶቻችን ምን ይላሉ? ኢዮብን እንዲሰጠው ነበር የመጣው። ማንን እንዲሰጠው? ኢዮብን እንዲሰጠው ወደ እግዚአብሔር ቀርቦ ለመነ። ኢዮብ ወዳጄ ነው ትላለህ። ነገር ግን ኢዮብን ወዳጅነቱን ለማረጋገጥ እስኪ በቁስል ምታው፣ ጤና ስለሰጠኸው ነው። ገንዘቡንማ ነገ ሰርቶ ያገኘዋል፣ ይህም በኋላ ሊወልድ ይችላል። ነገር ግን ጤና ስለሰጠኸው ነው አምላኬ የሚልሃል። ነፍሱን እንዳትነካ በቁስል ይመታል። ኢዮብ ግን አይክደኝም አለ ሰጠ። እሱ ለምንድን ነው የቆመው? ኢዮብን እንዲሰጠው ነው ለልመና የቆመው። ቅዱሳን መላእክት ግን እኔና ለእናንተ ለማማለድ ይቆማሉ። ለምን ይቆማሉ? ለማማለድ። መቆም ማለት በዛሬው ዕለት ቅዱስ ገብርኤል ወርሃዊ በዓል የምናከብርለት ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ የሚገርመው ነገር ይህንን ምዕራፍና ቁጥር መርሳት የለብንም። ቅዱሳን መላእክትን ሲያነሱ ሰዎቹ መልስ ለመስጠት አንደኛ የሉቃስ ወንጌል ምዕራፉን 1ን መያዝ ነው። ከዚያ ውጭ ገብርኤል የሚሆነው መስጠት ነው። 19 ቁጥር ላይ ደግሞ ሉቃስ 19 ላይ የማን የተናገረው ነው የሚገኘው? ቅዱስ ገብርኤል የተናገረው ይገኛል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል የተናገረው
በሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ ለምንድን ነው የሚቆመው ካላችሁ እነ ዘካርያስን ማሰብ ነው፣ እመቤታችንን ማሰብ ነው። ለምን ይቆማል ካላችሁ ለምልጃ፣ ለምስራች ከእግዚአብሔር የተላከውን ይዞ መጥቶ ምስራችን ይናገራል። ይህን ስንል ስለ እመቤታችን የተናገረውን ለእመቤታችን ምስራቱን ይዞ መጥቶ ቅዱስ ገብርኤል ለእመቤታችን የነገራትን ማሰብ ነው። ትወልጃለሽ፣ ትጸንሻለሽ፣ እሱም ታላቅ የእግዚአብሔር ልጅ ይባላል፣ የዳዊት የአባቱን ዙፋን ይወርሳል እያለ ለእመቤታችን ነግሯታል። ይህ የምስራች ይባላል። እግዚአብሔር መላእክት ለእኔና ለእናንተ የምስራችን ይዘው ይመጣሉ። የምስራችን ይዘው ይመጣሉ። የምስራች ማለት ደስታን ይዘው ይመጣሉ። እንዲሁም ደግሞ ለእመቤታችን እንደነገራት ሁሉ እመቤታችንም ድንግል ማርያም ጥያቄውን በጥያቄው ሲነግራት የነገራትን ነገር ዝም ብላ አይደለም የተቀበለችው እመቤታችን ድንግል ማርያም። ምናልባትም የሉቃስ ወንጌልን ምዕራፍ 1 ከቁጥር 26 ጀምሮ ብዙ 28 ስታነቡት ስለ እመቤታችን ስለ ድንግል ማርያም በሰፊው ያብራራልናል። ነገራት። እንዴት ይሆናል እኔ እንዳላውቅም አለችው። ለእግዚአብሔር የሚሳነው ነገር የለም ብሎ ቅዱስ ገብርኤል ነው የተናገረው። ለእግዚአብሔር የሚሳነው ነገር አለ ወገኖች፣ አለ። ለእግዚአብሔር የሚሳነው ነገር የለም። ትጸንሻለሽ፣ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እሱም ኃያል ገናና የዳዊትን ዙፋን የሚወርስ ይሆናል። በዚህ ምድር ላይ ዳዊትን የሚያክል ንጉሥ ስለሌለ ነው። ዳዊት ደግሞ ቅድመ አያቱ ተብሎ የሚጠራው ለዚያ ነው። ቅድመ አያት ማለት አስቀድሞ የነበረው ከዳዊት ስር የተገኘች እመቤታችን በእመቤታችን በኩል የሆነ ስለሆነ የዳዊት ልጅ ተብላ ስለምትጠራ አባቱን የዳዊትን ዙፋን ይወርሳል ብሎ የተናገረው ቅዱስ ገብርኤል። ይህ ምን ተብሎ ይጠራል አልኳቸው? የምስራች ከእግዚአብሔር ይዘውት የሚመጡት ነው። ምናልባትም መናፍቃን ምን ይላሉ? የሰውን ወደ እግዚአብሔር ይዘው ይሄዳሉ እንጂ ከእግዚአብሔር ወደ ሰው አያመጡም፣ ወይም መስዋዕትን አያሳርጉም ብለው የሰው ልጆች ብዙ ጊዜ በጥያቄ ያቀረቡ የሰዎች ነው። ለማያነበው ሰው ከባድ ነው። ለማያነብ ሰው ሁልጊዜ ጥያቄዎቹ ይከብዳሉ። ለሚያነብ ሰው ግን አይከብድም። መጽሐፈ መሳፍንት ምዕራፍ 6 ከቁጥር 19 ላይ እንደዚሁ ስንመለከት ምን ይለናል? የጌዴዎንን መስዋዕት የእግዚአብሔር መላእክት ጸሎቱንና ምኑ መስዋዕቱን ቅዱሳን መላእክት እንዳሳረጉለት ይነግረናል። ወገኖች ቅዱሳን መላእክት ጸሎታችንን ለማሳረግ በእግዚአብሔር ፊት ይቆማሉ። እኔና እናንተን ለማማለድ በእግዚአብሔር ፊት ይቆማሉ። እኔና እናንተን ለማስታረቅ በእግዚአብሔር ፊት ይቆማሉ። እነማን ናቸው? ዳንኤል ምንድን ነው ያለው? የእግዚአብሔር መላእክት በሰው ልጆች እየበረሩ ወደ ሰው ልጆች ይመጣሉ። እንዲሁም ነቢየ እግዚአብሔር ቅዱስ ዳዊት ምንድን ነው ያለው? የእግዚአብሔር መላእክት ይጠብቁሃል፣ እንቅፋት እንኳን እንዳይመታህ በዙሪያ ቁመው ይጠብቁሃል፣ እንዳትሰናከል ሲል አሁን ምናልባትም በእግራችን ለእንቅፋቱ ብቻ አይደለም ከመጥፎ ነገሮች ሁሉ እንድንርቅ የእግዚአብሔር መላእክት እንደሚጠብቁን የእግዚአብሔር መላእክት ከእኛ ጋር እንደሆኑ የእግዚአብሔር መላእክት ሁልጊዜ ከሰው ልጆች ጋር በጥበቃ እንደማይለዩ ሲናገር ነቢየ እግዚአብሔር ቅዱስ ዳዊት ስለ አንተ መላእክቱን ያዛቸዋል። ስለማን? ስለ አንተ፣ ስለ ሰው ልጆች። እንዲሁም ዳንኤል ምንድን ነው? ለሰው ልጆች ሁሉ የሚቆመው ለሰው ልጆች ሁሉ ምሕረትን የሚያሰጠው የእግዚአብሔር መልአክ ቅዱስ ሚካኤል መጣ ይላል። ወደ እኔ መጣ እያለ ዳንኤል ይናገራል። አያችሁ፣ የቅዱሳን መላእክት አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን መላእክት ምልጃ ከአእምሮ በላይ ነው።
ከምናስበው በላይ ነው። እኛ እናያቸው፣ እነሱ ያዩናል። እያንዳንዱ ሰው ቅዱሳን መላእክት ጠባቂዎች አሉ። የቀን መልአክ የሚጠብቀው የቀን መልአክ አንድ አለው። ሰዎች ለአንድ ሰው ስንት አለው አልኳችሁ? ሁለት መላእክት ጠባቂዎች አሉት። አንዱ የቀን አንዱ የሌሊት። ተመልከቱ። አሁን ሌሊት የቀኑን ዓይናችን እያየ ስንንቀሳቀስ ነው የምንውለው። እንሄዳለን፣ እንወርዳለን፣ እንወጣለን። ሌሊት ግን እኛ በእግዚአብሔር ቸርነት እንተኛለን። በዚያን ሰዓት የሚከሰተውን ነገር አናውቅም። ግን ማን ይጠብቀናል? መላእክቱን ልኮ እግዚአብሔር ይጠብቀናል። ወገኖች እግዚአብሔር ይጠብቀናል መላእክቱን ልኮ። እኛ ስንጸልይ ጸሎታችንን ያሳርጋሉ። እኛ መሥዋዕት ስናቀርብ መሥዋዕታችንን ያሳርጋሉ። እኛ ስንተኛ እኛን ይጠብቁናል። እኛ ስንሰራ ስራችን እንዲባረክ በመውጣት በመውረዳችን ይጠብቁናል። አታስታውሳቸውም? እንደ ሰለስቱ ደቂቅን ስናስብ እኮ ቅዱስ ገብርኤልን ማሰብ በጣም ቀላል አይደለም። ባላውያን ነገሥታት ወደ እሳት ተጥለው የነበሩት ወደ ውሃ ወደ ፈላ ውሃ እንዲሁም በንፍር ውሃ እንዲቀቀሉ የተፈረደባቸውን ያዳናቸው ማለት ነው። የእግዚአብሔር መልአክ እኮ ከሁሉ እያማታ መጣ፣ ሊያድናቸው መጣ፣ በምህረት ሊጎበኛቸው መጣ እያለ የሚነግረን በዚህ በድርሳነ ገብርኤል ላይ ይህንን ነው ወገኖች። ነገር ግን የእግዚአብሔር መላእክት በእግዚአብሔር ፊት ሊቆሙ መጡ። የተመታቸው ነው ሰው ምን አይነት ቁመት ነው የሚቆሙት ካላችሁ ከሰዓታችን አንጻር ለማሳጠር የሚቆሙት ለማማለር ነው ካልኳችሁ እነርሱ ሲቆሙ ሌላ ማን ይቆማል ብለናል? እነሱ ብቻ ናቸው እንደ የሚቆሙት ያው መላእክት ስንል በነገራችን ላይ መላእክትን በሁለት ነው የምንከፍላቸው። መላእክት በሁለት ይከፈላሉ። ቅዱሳን መላእክት ብርሃናውያን የሆኑት የእግዚአብሔር መላእክት አሉ። የጨለማ አበጋዞች የተባሉት በመጀመሪያው ቀን መላእክት ተፈጥረው በዘጠነኛው ሰዓት ላይ ይለናል። በዘጠነኛው ሰዓት እግዚአብሔር ፈጥሯቸው ቅዱሳን መላእክትን ፈጥሮ ተሰወራቸው ይለናል። በተሰወራቸው ሰዓት የኃይላት አለቃ የነበረው ምን አለ? መኑ ፈጠረን? ማነው የፈጠረን አሉ ቅዱሳን መላእክት። በዚያን ሰዓት ምን አለ? እኔ ፈጠርኳቸው ያለው ያን እኮ መላእክት እነዚያ የጨለማ አበጋዞች ተብለው መላእክት ናቸው፣ ግን የጨለማ አበጋዝ ናቸው። ብርሃናውያን የተባሉ ቅዱሳን መላእክት የእሳት ክንፍ ያላቸው ነፋሳውያን የሆኑ እሳት መጎናጸፊያቸው እሳት የሆነ ከእሳት የፈጠሩ እንዲሁም ደግሞ እሳት ምናልባትም እሳትን ማየት ይቻላል፣ መንካት ግን ያቃጥላል አይደል? ቅዱሳን መላእክት እንደዛ ናቸው። ነፋስ ከወዴት እንደሚመጣ አይታወቅም፣ ዛፎቹም ሲያንቀሳቅስ ይታያል አይደል? ቅዱሳን መላእክት እንደዚህ ናቸው። እነዚያ ቅዱሳን መላእክት የተለያየ የራሳቸው እግዚአብሔር የሰጣቸው ክብር አላቸው፣ ስራ አላቸው። የሚያገለግሉት እግዚአብሔርን በዙፋኑ ዙሪያ ሆነው ቅዱስ ቅዱስ እያሉ ሁል ጊዜ የሚያመሰግኑ መላእክት አሉ። ሰይፍ ያላቸው አጋንንትን እየገረፉ ከሰው ልጆች የሚያርቁ እግዚአብሔር የሰጣቸው ቅዱሳን መላእክት አሉ። ሰይፍ እየገረፉ አጋንንትን ከሰው ልጆች የሚያስወጡ ቅዱሳን መላእክት አሉ። እንዲሁም ደግሞ መላእክት ከሰማይ ወርደው የሰው ልጆችን እንዳይጎዱ የሚጠብቁ የሰዎችን ልጆች የሚጠብቁ ቅዱሳን መላእክት አሉ። እነዚህ ብርሃናውያን መላእክት ናቸው፣ የጨለማ አበጋዝ የተባሉት። እነዚህ እግዚአብሔር ከእነርሱ ከቅዱሳን መላእክት ለይቶ ከሰማይ ወደ ምድር በክደታቸው ወይም ያልተሰጣቸውን ሽተው ፈጣሪነትን የፈለጉት እነዚያ ሁልጊዜ በሰው ልጆች ዙሪያ እየሆኑ የሰዎችን ልጆች የሚፈትኑ የሰዎችን ልጆች ለመከራ የሚዳርጉ እንዲሁም ደግሞ ከእግዚአብሔር የተለየውን ለእግዚአብሔር አልታዘዝ ያለውን ለእግዚአብሔር አልገዛ ያለውን ወስደው ወደ እሳት የሚጥሉ
የጨለማ አበጋዞች መላእክት ናቸው። እነሱም መላእክት ናቸው። ነገር ግን ቅዱሳን መላእክት ለእኔና ለእናንተ ሊያማልዱ በእግዚአብሔር ፊት ይቆማሉ ስንል ሊያማልዱን ነው። ምን አይነት ምልጃ? ስራችንን ለእግዚአብሔር ያቀርቡልን ማለት ነው። እንግዲህ ስራ ይኖረን አይኖረን ለራሳችን ነው የጠየቀው። ለኢዮብ የቀረበ ጥያቄው ለኢዮብ የቀረበ ቢሆንም እንኳን መልካም ስራ ያለው ሰው መልካም የሚሰራ ቅዱሳን መላእክት ሳይቀሩ ይመሰክሩለታል። እናታችን ድንግል ማርያም እንኳን ምንም ሰው ኃጢአተኛ ቢሆን ንስሐ ገብቶ በእመቤታችን ተተማጸነ፣ በጸሎቷ ቃል ኪዳን በተሰጣት ቃል ኪዳን ተተማጸነ፣ ቅዱሳን መላእክት ለምልጃ ይቆማሉ በእግዚአብሔር ፊት ማለት ነው። ለእናቱ በገባኸው ቃል ኪዳን መሰረት ይህች ነፍስ የሰራችውን ስራ እግዚአብሔር ሳያውቀው ቀርቶ አይደለም ብያቸው። እግዚአብሔር የማያውቀው ነገር የለም። ነገር ግን ቅዱሳን መላእክት በመጨረሻው ሰዓትም በዚህ በሉቃስ ወንጌል ምዕራፍ 15 ላይ አንድ ንስሐ በሚገባ ኃጥእ ሰው ቅዱሳን መላእክት ደስ ይላቸዋል ይላል። ምን በሚገባ? ከቃሉ ጋር ናቸው። አንድ ንስሐ በሚገባ ኃጢአተኛ ሰው በቅዱሳን መላእክት ፊት ደስታ ይሆናል። ተመልከተው። አሁን የእኛ ንስሐ መግባት፣ የእኛ መመለስ፣ የእኛ መጸጸት ለቅዱሳን መላእክት የሚያስደስታቸው ምን ስለሆነ መስራቸው? እኛ ንስሐ በገባን ቁጥር እኛ ስለምንድን ቅዱሳን መላእክትን ይደሰታሉ። ለምን? በእግዚአብሔር ፊት እነሱ ሲቆሙ እኛ ራቁታችን እንዳንቆም፣ እነሱ ለምልጃ ሊያማልዱ ሲቆሙ እኛ ከዚህ ሂዱ እንዳንባል ንስሐ ስንገባ ደስ ይላቸዋል። ንስሐ መግባታችን ያስደስታቸዋል። መልካም ስራ መስራታችን ያስደስታቸዋል። በመጾታችን ያስደስታቸዋል። መስገዳችን ያስደስታቸዋል። መጸለያችን ያስደስታቸዋል። ለምን? ወደ እግዚአብሔር ፊት የሚያቆመን ይሄ ነዋ። እነርሱም ከእኛ ጋር አብረው ሲቆሙ ከእግዚአብሔር ፊት ስንቆም ከእግዚአብሔር ፊት ሲቆሙ ቅዱሳን መላእክት እኛ መልካም ስራችን ሲሰረሰር በእግዚአብሔር ፊት የሚቀርብ መልካም ስራ ከሌለን እነርሱ ይቆማሉ። ያ የጨለማው አበጋዝ ይመጣና ግን ልውሰድ ብሎ ይለምናል ማለት ነው። ይከለከላል። ስራ ሳይኖረን እንዴት ይከለከላል? መልካም ስራ ካለን ግን በቤተ መቅደሱ እየመጣን መስዋዕቱን የምናቀርብ ከሆነ የምንጸልይ ከሆነ ስለ ቅዱሳን መላእክት ክብር የምንመሰክር ከሆነ እኔን የሚጠብቁኝ ቅዱሳን መላእክት ናቸው፣ እግዚአብሔር እኔን የሚጠብቁኝ በመዓልትና በሌሊት ቅዱሳን መላእክትን አዘጋጅቶልኛል ብሎ የሚያምን ክርስቲያን በኩራት በእግዚአብሔር ፊት ይቆማል። ያለ ጭንቅ ወውሃቤ ብሩካን ምናቡ የአባት ብሩካን ለወለደ በሚባልበት ሰዓት በእግዚአብሔር ፊት አምሮበት ተወሩ የሰው ልጅ ይቆማል። መልካም ስራ ያለው መልካም ስራ የሌለው ምንም ነግራቸው ስራ ሁሉ የሚከናወነው እዚህ ምድር ላይ ነው። ነፍሳችን ከስጋችን ከተለየች በኋላ ምንም ስራ የለም። ጥያቄ ነው ያለው። ከዚያም በኋላ ያለው ጥያቄ ነው። ተመልከቱ። ዛሬ በየሰፈራችሁ ምናልባት ምንድን ነው መላእክት ማለት መላእክት ማን ናቸው ይሏቸዋል አይደል? የሚገርመው ነገር ግን በመጨረሻው ሰዓት ጌታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ ሲመጣ ቅዱሳን መላእክት አብረው ነው የሚመጡት። አጽምን የሚሰበስቡ ያዕቆብ ዘስሩግ በቅዳሴው ላይ እንደነገረን አጽም እንዲሰበሰቡ የሰው ልጅ ወደ ነበረበት ተመልሶ ወደ ሰውነት እንዲመጣ የሚያደርጉ ቅዱሳን መላእክት ናቸው። ቅዱሳን መላእክት በመጨረሻው ሰዓት እንኳን ለፍርድ ይቆማሉ ነው። እነሱ ብቻ አይደሉም፣ ሐዋርያት እንኳን በ12 ወንበር ተቀምጠው በመጨረሻው ሰዓት ቅዱሳን መላእክት አባቶቻችን ሐዋርያት ቅዱሳን አንስት በሚፈርደው ፊት በክርስቶስ ፊት ቁጭ ብለው
የማን መልካም ስራ እንዳለው ሰው የራሱ ስራ ነው የሚያጠፋው፣ ሰው የሚያጠርቀው የራሱ ስራ ነው። ነገር ግን ፍርዱን የሚሰጡት ቅዱሳን መላእክት ከእግዚአብሔር ጋር ሆነው ነው። ቅዱሳን መላእክት በመጨረሻው ሰዓት እንኳን ከእግዚአብሔር ጋር ይመጣሉ። ዛሬ የሚነቅፏቸው፣ ዛሬ የሌለ ስም የሚሰጧቸው ሰዎች በዚያን ሰዓት ምን ይሉ? አያቸው ወገኖች። ስለዚህ ቅዱሳን መላእክት እኔና እናንተን ለማማለድ፣ እኔና እናንተን ከእግዚአብሔር ጋር ለማስታረቅ፣ እኔና እናንተን በምህረት ከእግዚአብሔር ፊት እንድንቆም የሚያደርጉን ቅዱሳን መላእክት ናቸው። ከነዚህ ቅዱሳን መላእክት አንዱን የምናስበው በዛሬ በስሙ ተሰባስበን ቅዱስ ገብርኤልን ነው የምናስበው። ቅዱስ ገብርኤልን ስናስብ የሚገርመው ነገር ለሰው ልጆች ያለው ርኅሩህነት እንዳለ ሆኖ ለመቅጣትም ፈጣን። ሰምታችሁኝ? በቤተ መቅደስ ለዘካርያስ የተደረገውን ታስታውሳላችሁ አይደል? ቅዱሳን መላእክት ለምህረትም ይላካሉ። ለምህረት እንደሚላኩ ሁሉ ደግሞ ለእግዚአብሔር አልገዛ ያለውን ለመቅጣትም ዝግጁዎች ናቸው። ዘካርያስ በቤተ መቅደሱን ተረኛ ሆኖ ሲያገለግል ትወልዳለህ፣ ሚስት ኤልሳቤጥ ትጸንሳለች፣ ትወልዳለች እያለ ሲነገረው በነበረው ሰዓት በዚያኑ ቅጽበት ዘካርያስ እምነቱ አይደለም ተጠራጥሮ አይደለም፣ እንዲሁም ደግሞ እምነት የሌለው ሁሉ አይደለም። እምነቱም የቤተ መቅደሱ ዋና አገልጋይ አይደል እንዴ? የተገኘውስ ቅዱስ ገብርኤል ጋር የተገኘው በቤተ መቅደሱ አይደል እንዴ? የእግዚአብሔር ክብር ይገለጽ ዘንድ የቅዱሳን መላእክት ኃይል ይገለጽ ዘንድ በቤተ መቅደሱ ነገሮች ሁሉ ተከናወኑ። ትወልዳለህ ሲለው ዘካርያስ የራሱን ማርጀት የራሱን የሰውነቱን ዝነት ወይም ማርጀቱን ለመግለጽ እንዴት ይሆናሉ? ባለቤት ኤልሳቤጥም እኮ አርጅታለች አለ። እስከሚሆን ድረስ ምን ትሆናለህ አለ? ቡዳ ትሆናለህ አለ። እስከሚሆን ድረስ ነው ያለ አይደል? እስከሚሆን ነው። ከሆነ በኋላስ ነገሮቹ ሲነግረው የነበረው ነገር ከተከናወኑ በኋላ ግን እስከሚሆን ስላለው ከዚያ በኋላ እንደሚድኑ ነግሮታል ማለት ነው። ተመልከቱ፣ ዘካርያስን እና ዮሐንስን ስናወሳ ሁል ጊዜ ዘካርያስ በቤተ መቅደሱ ቡዳ ትሆናለህ አለ። ለ9 ወር ከ5 ቀን ወይም ከ10 ቀን ይላሉ አባቶቻችን። ዮሐንስ እስከሚወለድባት ተወልዶ 8 ቀን እስከሚሆነው ድረስ ዘካርያስ ቡዳ ነበረ። ያንን ሂዶ ተመልሶ ቡዳን አድርገው ወይ ብሎ ነው እንደ ቅዱስ ገብርኤል የመጣው አይደለም። ይችላሉ ቅዱሳን መላእክት ቡዳ ትሆናለህ ይህ እስከሚከናወን ድረስ አለ ቡዳ ሆነ። ዮሐንስ ተወልዶ 8 ቀን ሆኖት ስሙን እስከሚጽፍ ድረስ ዘካርያስ ቡዳ ነበረ። ልጁ ተወልዶ ከተወለደ በኋላ ግን የልጁን ስም ሲጽፍ ዮሐንስ ሲል አንደበቱ ተፈታ ይሆናል። ክብርና ምስጋና ለአምላካችን ነው። የቅዱሳን አማላጅነት፣ የቅዱስ ገብርኤል ኃይል፣ የቅዱስ ገብርኤል አማላጅነት፣ የቅዱስ ገብርኤል ጥበቃ መልካም ስራ ካለን ሁልጊዜ አይለይም። በለመድነው ሰዓት ሁሉ ቶሎ ይደርስልናል። በለመድነው ሰዓት ሁሉ ከዓይን ቅጽበት ዓይናችንን ሸፍነን ግልጥ እስከምናደርገው ድረስ ቶሎ ይደርሳል። በምን? በእምነት በንጽህና ሁነን ከለመድነው ማለት ነው። በፍጥነት ይደርስልናል። ንጹሐን ሆነን እግዚአብሔርን የምንፈራ ከሆነ ማለት ነው። በሚፈሩት እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ፣ ያድኗቸውማል እኮ ነው የሚለው። ማንም በሚፈሩ እግዚአብሔርን በሚፈሩ። እግዚአብሔርን የማንፈራ ከሆነ የቅዱሳኑ ክብር ሊኖረን አይችልም። እግዚአብሔርን ስንፈራ እሱ ያከበራቸው ቅዱሳንን፣ እሱ ያከበራቸው ጻድቃንን፣ እሱ ያከበራቸው ሰማዕታትን፣ እሱ ያከበራቸው አባቶቻችን ካህናትን ለእነሱ ክብር እንሰጣለን። ማንም ስንፈራ? እግዚአብሔርን ስንፈራ። እነርሱ ደግሞ ለጥበቃ በዙሪያችን ይቆማሉ ማለት ነው። ስለዚህ ቅዱሳን መላእክት እኔና በእናንተ በእግዚአብሔር ፊት የሚቆሙት እኔና እናንተ ከእግዚአብሔር ጋር ማስታረቅ፣ እኔና ለእናንተ ምሕረት ለመለመን፣ እኔና እናንተ በእግዚአብሔር መንግሥት አምሮብን እንደምኖር ነውና ይህንን የሚያደርጉት እስከ መጨረሻው በእምነታችን ጸንተን የመላእክት ጥበቃ ሳይለየን
የመንግሥቱ ወራሾች እንድንሆን አምላካችን ይፍቀድልን። መላእክቱ በእግዚአብሔር ፊት ሊቆሙ መጡ ያለው ኢዮብ በዚህ ነው። በእግዚአብሔር ፊት ቅዱሳን መላእክቱ ብቻ ሳይሆኑ እኛም በምንቆምበት ሰዓት ለጥያቄ በቀረብን ሰዓት መልካም ሥራ ኑሮን በእግዚአብሔር ፊት ተመስግነን በእግዚአብሔር ፊት አምረን እንድንኖር አምላካችን ይፍቀድልን። ያስተማረን የመከረን አባቶቻችን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።